ወንድምህን አትጥላ፣ እድሜህ እንዳያጥሩ፣ ስርህ እንዳይነቀል፣ ዘርህ እንዳይጠፋ፣ መሬቷ እንዳትደርቅ፣ ጆሮህን የሚጠልዝ እንዳትሰማ፣ ማዕበል እንዳይገለበጥብህ ወንድምህን እንዳትጠላ። ወንድሙን የሚጠላ የዲያብሎስ ልጅ ነው፣ በጨለማ ይኖራል። ወንድሙን የሚወድ በብርሃን ይኖራል። ወንድሙን የሚወድ የእግዚአብሔር ልጅ ነው። የእናንተ ልጅ እግዚአብሔር ልጅ አለው። የሚገርመኝ ወንድሙን የሚጠላ የዲያብሎስ ልጅ ነው አለ። ለካ ዲያብሎስ ልጅ አለው። የእናንተ ልጅ ለካ ዲያብሎስ ልጅ አለው። ለካ ይወዳል። እንደሱም የማን ልጅ መሆን ይሻላል? የማን ልጅ መሆን ይሻላል? ወንድሙን የሚወድ የማን ልጅ ነው? ታዲያ የእግዚአብሔር ልጅ መሆን ከፈለክ ወንድምህን ውደዳ። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 8 ጀምሮ እስከ 11 እስከ 16 እስከ 22 አንብቡት። አንደኛ ዮሐንስ መልእክት አንብቡ ወርጀሩን። እናንተም በሞባይል በኮምፒውተር በቴሌቪዥን ቤታቸው ገብቷል። ተሸክመው ይሄዳሉ። አህያ ሳር ተጭና ብትሄድ ትጠቀማለች? ብትበላ ይሻላል። ታሻክመውታል። አልዳኑበት። ምን ጥቅም አለው? ቀለም የሚነዳ ብቻ የማይድኑበትን ተሸክመው ይሄዳሉ። ለማለት ወደ ነገር